የጤና ሚኒስቴር አስቸኳይ ማስጠንቀቂያ ሰጥቷል። ክትባትም ሆነ ሕክምና የሌለው አዲሱ ገዳይ የኢቦላ ቫይረስ በሰዓታት ውስጥ ወደ ኢትዮጵያ ሊገባ ይችላል የሚል ከፍተኛ ስጋት ፈጥሯል። የዓለም ጤና ድርጅት WHO በበኩሉ መላው ዓለምን የሚያናውጥ እጅግ አስቸኳይ የአደጋ ጊዜ መግለጫ አውጥቷል። ይህ ቫይረስ ከምናደርገው የነፍስ አድን ጥረት በላይ በፍጥነት እየቀደመን ነው። በኮንጎ የተቀሰቀሰው አዲሱ የኢቦላ ወረርሽኝ አሁን ሙሉ በሙሉ ከቁጥጥር ውጭ ሆኖ ወደ ዩጋንዳ ዋና ከተማ ካምፓላ ገብቷል። ይበልጥ የሚያስፈራው ግን ለዚህ አደገኛ የቫይረስ ዝርያ እስካሁን የተገኘ አንድም ክትባት ሆነ ሕክምና የለም። ለዚሁም አሳሳቢ ጉዳይ የኢትዮጵያ ጤና ጥበቃ ሚኒስቴር የሰጠው ጥብቅ ማሳሰቢያ በመረጃችን አካተነዋል። በትይዩ ደግሞ ዋሽንግተን በታላቅ የፖለቲካ ማዕበል እየተናወጠች ነው። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ላይ ሚዲያዎችን እብዶች ካሉ በኋላ የገዛ ፓርቲያቸው ታዋቂ መሪዎች ሳይቀሩ ፊታቸውን አዙረውባቸዋል። ማይክ ፖምፒዮ እና ቴድ ክሩዝ የትራምፕ የኢራን ፖሊሲ አሜሪካን አደጋ ላይ ጥሏታል ሲሉ በይፋ ከሰዋል። ይህን ተከትሎ ትራምፕ ነገ መላው ካቢኔያቸውን ወደ ሚስጥራዊና ሩቅ ስፍራ ካምፕ ዴቪድ ለድንገተኛ ስብሰባ ጠርተዋል። በምስራቁ የዓለም ክፍል ደግሞ ሰሜን ኮሪያ በኤአይ የሚመሩ አዳዲስ አጥፊ ሚሳኤሎችን በተሳካ ሁኔታ መሞከሯ ስታውጅ፣ ሩሲያ ደግሞ በዩክሬን ላይ ከ100 በላይ ድሮኖችና ሚሳኤሎችን አዝንባለች። ዓለም በታሪክ ታይቶ በማይታወቅ ፍጥነት እየተቀያየረች ነው። ቪዲዮአችንን ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ቆዩ። የኢትዮጵያ ጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በመላው ሀገሪቱ ከፍተኛ የኢቦላ መከላከልና ድንገተኛ ጊዜ ዝግጁነት አዋጅ አውጀዋል። ጉዳዩ ወደ ሀገራችንም ደጅ ደርሷል። የዓለም ጤና ድርጅት ይፋ እንዳደረገው በዲሞክራቲክ ሪፐብሊክ ኮንጎና በጎረቤታችን ዩጋንዳ የተቀሰቀሰው አዲሱ የቡንዲቡግ የኢቦላ ቫይረስ ዝርያ በአሁኑ ሰዓት ሙሉ በሙሉ ከቁጥጥር ውጭ ሆኗል። እስካሁን በላቦራቶሪ የተረጋገጡ ታማሚዎች ቁጥር 101 ሲያልፍ ከ900 በላይ ሰዎች ደግሞ በከፍተኛ ክትትል ላይ ይገኛሉ። ይህ ቫይረስ እጅግ አደገኛ፣ በፍጥነት ተላላፊና የሞት አደጋውም እጅግ ከፍተኛ የሆነ ገዳይ ወረርሽኝ ነው። ምንም እንኳን እስካሁን ድረስ በሀገራችን በኢቦላ የተጠረጠረ ወይም የተያዘ ሰው ባይገኝም ሚኒስተሩ ግን የአደጋ እጅግ ቅርብ መሆኑን አስጠንቅቋል። ኢትዮጵያ ከነዚህ ሀገራት ጋር ቀጥተኛ የየብስ ድንበር ባይኖራትም በቦሌ ዓለም አቀፍ አውሮፕላን ማረፊያ በኩል የሚደረገው ከፍተኛ የሰዎች እንቅስቃሴ በሽታው በሰዓታት ውስጥ ወደ ሀገራችን ሊገባ ይችላል የሚል ስጋት አሳድሯል። በዚህም ምክንያት ጤና ሚኒስቴር በወሰደው አስቸኳይ እርምጃ በሁሉም ዓለም አቀፍ የየብስ መግቢያና መውጫ ኬላዎች ላይ እጅግ ጠንካራ የልየታና የቅኝት ቁጥጥር መጀመሩን ገልጿል። በተለይም በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚያልፉ አንዳንድ ተጓዦች ላይ የተጠናከረ ክትትል እየተደረገ እንደሚገኝ፣ የከፋ አደጋ ቢከሰት እንኳ የሀገሪቱ ጤና ተቋማት የላቦራቶሪ አቅሞች እንዲሁም የሕክምና ግብዓቶች በአስቸኳይ ጊዜ ዝግጁነት መመሪያ ላይ እንዲቀመጡ መደረጉን በይፋ አስታውቋል። በሌላ በኩል ዋሽንግተን በታላቅ የፖለቲካ ውጥረት ውስጥ ትገኛለች። ፕሬዝዳንት ትራምፕ ሚዲያዎችን እብዶችና የኢራን ደጋፊዎች እያሉ ቢወረፉም የገዛ ፓርቲያቸው ታዋቂ ሴናተሮች እንደ ቴድ ክሩዝ እና ማይክ ፖምፒዮ ያሉ መሪዎች የትራምፕ የኢራን ፖሊሲ ለአሜሪካ የሚጠቅም አይደለም፣ መጨረሻ ኦባማ በ2015 ከደረሱት ስምምነት የተሻለ አይሆንም በሚል ከባድ ትችት ሰንዝረዋል። ይህ በሀገር ውስጥ የተነሳው ማዕበልና የነዳጅ ዋጋ ወደ $98 መዋዠቅ ያሳሰባቸው ትራምፕ ነገ መላው ካቢኔያቸውን ወደ ሚስጥራዊ የፕሬዝዳንት እረፍት ስፍራ ካምፕ ዴቪድ ለድንገተኛ ስብሰባ ጠርተዋል። ይህ በእንዲህ እንዳለ በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ ፍጹም አውዳሚ ደረጃ ላይ ደርሷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሂዝቦላ ሙሉ በሙሉ ለመደምሰስ በሰጡት አዲስ ትዕዛዝ እስራኤል በሊባኖስ ታሪካዊቷ የባህር ዳርቻ ሱር እና ናባቲ ላይ እጅግ አሰቃቂ ጥቃት ሰንዝራለች። ትላንት ብቻ 31 የሊባኖስ ዜጎች የተገደሉ ሲሆን እስራኤል በ10 ሰዓታት ውስጥ ብቻ የናባቲ ከተማን ጨምሮ የ50 መንደሮችን ነዋሪዎች ቀያቸውን ጥለው እንዲሰደዱ አስገዳጅ ትዕዛዝ አስተላልፋለች። በተያያዘም የተባበሩት መንግስታት የጸጥታው ምክር ቤት በተባበሩት አረብ ኤሚሬትስ ባራካ የኒኩለር ጣቢያ ላይ የተሰነዘረውን የድሮን ጥቃት በጽኑ ኮንኖታል። ውድ ተመልካቾቻችን ዓለም በጦርነት አፋፍ ላይ ባለችበት በዚህ አደገኛ ሰዓት ፈጣንና ትክክለኛ መረጃ ለማግኘት አሁኑን ሰብስክራይብ በማድረግ እና የደውል ምልክቱን በመጫን ራስዎን ለፈጣንና ታማኒ መረጃዎች ቅርብ ያድርጉ። ዓለም በመካከለኛው ምስራቅ ደምና በአፍሪካ ወረርሽኝ እየታመሰች ባለችበት በዚህ ሰዓት በሩቅ ምስራቅ ሌላ የቴክኖሎጂ ዛቻ ተከስቷል። ሰሜን ኮሪያ ለዘመናዊ ውጊያ የተዘጋጁ ሙሉ በሙሉ በአርቲፊሻል ኢንተለጀንስ ወይም በኤአይ የሚመሩ አዳዲስ ባለስቲክ እና ክሩዝ ሚሳኤሎችን እንዲሁም የላቁ የሮኬት አርቲለሪዎችን በተሳካ መሞከሯን የሀገሪቱ ይፋዊ የዜና ወኪል KCNA በዛሬው ዕለት አረጋግጧል። ይህ ክስተት በምስራቅ ኤሲያ ያለውን የወታደራዊ የኃይል ሚዛን ወደ አዲስ የዲጂታል ጦርነት ምዕራፍ ያሸጋገረ ሆኗል። በአውሮፓም ግንባር ውጥረት ወደ
ወደ ከፍተኛ ደረጃ ደርሷል። ሩሲያ ባለፉት ሳምንታት ካደረገቻቸው ጥቃቶች ሁሉ እጅግ ከፍተኛ የሆነ የአየር ጥቃት በዩክሬን ከተሞች ላይ ሰንዝራለች። ከመቶ በላይ ድሮኖችና ሚሳኤሎችን በኪየቭ በተለያዩ ከተሞች ላይ በመተኮስ መሰረተ ልማቶችን ያደቀቀች ሲሆን በኪየቭ የውጭ ሀገራት ዜጎች አካባቢውን በአስቸኳይ ለቀው እንዲወጡ ማስጠንቀቂያ አስተላልፋለች። ከዚህ ወታደራዊ ሰዓት ጎን ለጎን ተፈጥሮን በአውሮፓ ላይ ጨክናለች። በፈረንሳይ፣ በዩናይትድ ኪንግደም እና በሌሎች ሀገራት ለግንቦት ወር ያልተለመደው ታሪካዊ የሆነ ሪከርድ የሰበረ የሙቀት ማዕበል ወይም ሂት ዌቭ የተከሰተ ሲሆን ይህም ለበርካታ ሰዎች ድንገተኛ ህልፈት ምክንያት ሆኗል። እንደነዚህ አይነት ፈጣን መረጃዎች በየቀኑ እንዲደርሱ አሁኑኑ ሰብስክራይብ ያድርጉ። ክትባትም ሆነ ሕክምና የሌለው የአዲሱ ገዳይ ቫይረስ በሰዓታት ውስጥ ወደ ኢትዮጵያ ሊገባ ይችላል የሚለው ምን ያህል ያሰጋዎታል? ሀሳባችሁን ኮሜንት ላይ ያሳውቁን። እስከዛው ድረስ ንቁ ሆናችሁ ጠብቁን። ቸርን ሰንብት።